ኢየሱስዬ ያልኩህ ያደነኩ ብውል አይሰለቸኝም እኔማ ስምህ አድኖኛልና አይሰለቸኝም እኔማ ስምህ አድኖኛልና በክርስቶስ ኢየሱስ ያገኘናቸው መንፈሳዊ በረከቶች ምንድናቸው? በርካታ ነገር ተመልክተናል። ዛሬ አንድ ሁለት ጠንካራ ነገር እናያለን። አንደኛው መንፈሱ ሕያው ሆኗል። አጠገባቸው ያለውን ሰው ያዘርጉትና መንፈሴ በክርስቶስ ሕያው ሆኗል በሉት እስቲ። አሜን። ሌላው በክርስቶስ ኢየሱስ ያገኘነው መለኮታዊ በረከት መንፈሳችን ሕያው ሆኗል። ምን ማለት ነው? የሰው ልጆች በአዳምና በሔዋን ኃጢአት ምክንያት መንፈሳቸው ሙት ሆኖ ነበረ። ከእግዚአብሔር ጋር ያላቸው ኅብረት ተቋርጦ ነበረ። ነገር ግን በክርስቶስ ኢየሱስ አምነው ዳግም ሲወለዱ ያ ሞቶ የነበረው መንፈሳቸው ሕያው ይሆናል። ከእግዚአብሔር ጋር ተቋርጦ የነበረው ኅብረታቸው እንደገና ቀጥሏል። ለምን? ሰው ልክ በክርስቶስ ሲያምን የእግዚአብሔር መንፈስ ቅዱስ በውስጡ ገብቷል። አሜን። አጠገባችሁ ያለውን ሰው ጨብጡትና እኔ በክርስቶስ ስለሆንኩ በሉት እስቲ።
መንፈሴ ሕያው ሆኗል በሉት። ከእግዚአብሔር ጋር ኅብረት አደርጋለሁ በሉት። ምክንያቱም መንፈስ ቅዱስ በእኔ ውስጥ አለ በሉት። እስቲ ስንቶቻችሁ መንፈስ ቅዱስ በእናንተ ውስጥ እንዳላችሁ እውቅና ስጡ። መንፈስ ቅዱስ በእኔ ውስጥ አለ በሉት። የእግዚአብሔር መንፈስ በእኔ ውስጥ አለ በሉት። የክርስቶስ መንፈስ በእኔ ውስጥ አለ በሉት። በተለያየ አይነት ዓለማት ያላችሁ ይህን ቪዲዮ የምትከታተሉ ክርስቶስ ኢየሱስ ወደ እናንተ ሲመጣ መንፈስ ቅዱስ ውስጣችሁ ስለገባ ከእግዚአብሔር ጋር የነበረ የተቋረጠ ኅብረታችሁ ተቀጥሏል። እንኳን ደስ አላችሁ። ለእግዚአብሔር ክብራቸው ጭቡለት። ኦኬ ዮሐንስ ወንጌል ምዕራፍ 5 ቁጥር 25፣ ሮሜ ምዕራፍ 8 ቁጥር 16። ዮሐንስ ወንጌል 5:25 እና ሮሜ 8:16 ይኸውላችሁ ይህንን ነገር ኮንፌስ ማድረግ አለባችሁ፣ ማወጅ አለባችሁ። ጨብጡትና አውጁበት። አጠገባችኋል እንደ ነቢይ ማለት ነው። መንፈሴ በክርስቶስ ሕያው ሆኗል በሉት እስቲ። ውስጤ ያለው መንፈስ የሞተ አይደለም በሉ እስቲ። በክርስቶስ ሕያው ሆኗል በሉ እስቲ። አንድ ሰው ጮሆ አሜን በሉ እስቲ። ምክንያቱም ክርስቶስ በእኛው ስላለ መንፈስ ቅዱስ በእኛ ውስጥ አለ። ከመንፈስ ቅዱስ የተነሳ መንፈሳችን ምን ሆኗል? አሜን። ዋው ደስ ሲል ባካችሁ እስቲ ሆዳችሁ ለእጃችሁ እንጫት። በእኔ የሚያምን ከሆኑ የሕይወት ወንዝ ምን ይሆናል ይላል። እስቲ መንፈሴ ሕያው ነው በሉ እስቲ። የሞተ መንፈስ በእኔ ውስጥ የለም በሉ እስቲ። ምክንያቱም ክርስቶስ ስላለኝ በሉ እስቲ። መንፈሴ ሕያው ሆኗል በሉ እስቲ። የሚያምን ሰው ጮሆ አሜን በሉ እስቲ። እናንተ ውስጥ መንፈስ ቅዱስ አለ? አዎ። እስቲ መንፈስ ቅዱስ እንዳለ መጣው። እንኳን ደስ አላችሁ። የእናንተ መንፈስ ሕያው ነው። እሺ ምን ይላል ዮሐንስ ወንጌል 5:25? እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል። ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ምን ይሆናል? ይመጣል። ሙታን የሚለው በመንፈስ የሞቱትን ነው። እሺ ቀጥሎ ምን ይላል? እርሱም አሁን ነው። እርሱ መቼ ነው? አሁን ነው። ሙታን የማንን ድምፅ የሚሰሙበት? የእግዚአብሔርን ድምፅ። አሁን የእግዚአብሔርን ቃል መስማት የቻላችሁ መንፈሳችሁ ሕያው ስለሆነ ጨብጡትና ሕያው ስለሆነ መንፈሴ በሉ እስቲ። የእግዚአብሔርን ቃል መስማት ችያለሁ በሉ እስቲ። እሺ ሮሜ 8:16 ምን ይላል? ሮሜ 8:16 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። የማን ልጆች መሆናችንን? ሃሌሉያ። አጠገባችሁ አለ እኔ እግዚአብሔር ልጅ ነኝ በሉት እስቲ። ምክንያቱም መንፈስ ቅዱስ ልጅ ነህ ብሎኛል በሉት እስቲ። የእግዚአብሔር ልጆች መሆናችንን ያ መንፈስ ከመንፈሳችን ጋር ሆኖ ምን ያደርጋል? ምን ማለት ነው? መንፈሳችን መጀመሪያ በአዳምና በሔዋን ኃጢአት ምክንያት ሞቶ ነበር። ከእግዚአብሔር ጋር ያለው ኅብረት ምን ሆኖ ነው? ተቋርጦ ነበር። ክርስቶስ ተመልሶ ሲመጣ መንፈሳችን ምን ሆነ? ሕያው ኅብረታችን እንደገና አሜን አሜን ሃሌሉያ። ጠብቁትና በመንፈስ እግዚአብሔርን መስማት ትችላለህ በሉት እስቲ። ኦኬ መንፈሳችን ሕያው ስለሆነ አማኝ በክርስቶስ ኢየሱስ ያመነ ሰው በመንፈሱ ከመንፈስ ቅዱስ ጋር ኅብረት ያደርጋል። መንፈሱ ሕያው የሆነለት ሰው በመንፈስ ከመንፈስ ቅዱስ ጋር ኅብረት ያደርጋል። መንፈሱ ግን ሕያው ያልሆነ ክርስቶስ የሌለው ሰው የእግዚአብሔርን ድምፅ መስማት አይችልም። ለምን? መንፈሱ ከመንፈስ ቅዱስ ጋር ምን ስለሌለው? ኅብረት ስለሌለው። ክርስቶስ ያላችሁ ሰዎች ግን ኅብረት አላችሁ። አሜን። እስቲ አሜን በሉ። አሜን። የስ ስለዚህ መንፈሱ ከመንፈስ ቅዱስ ጋር ኅብረት ያደርጋል። መንፈሱ መንፈስ ቅዱስን ማድመጥ ይችላል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 12 የኛ መንፈስ የመንፈስ ቅዱስን ድምፅ መስማት ይችላል፣ ማድመጥ ይችላል። ለምን? መንፈሳችሁ ሕያው ሆኗል። ብዙዎቻችሁ የእግዚአብሔርን ድምፅ መስማት ተራራ የሆነባችሁ ዛሬ የብዙዎቻችሁ የልቦና አይን ስለሚበራ ለምን አሜን አትሉም? እስቲ ስንቶቻችሁ ድምፁ መስማት ትፈልጋላችሁ? መብታችሁ ነው። የእግዚአብሔርን ድምፅ መስማት ትችላለህ በሉት። አጠገባችሁ ያለው መንፈስህ ሕያው ሆኗል በሉት። ያንተ መንፈስ በሉት እስቲ መንፈስ ቅዱስን መስማት ይችላል በሉት።
እሺ አንደኛ ቆሮንቶስ ምን ይላል? 2:12 እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። የዓለምን መንፈስ ምን አልሆንም? እስቲ እግዚአብሔር መንፈስ የተቀበለ ሰው አንድ ሰው ጮሆ አሜን ይበል። የእግዚአብሔር መንፈስ ከተቀበላችሁ የእግዚአብሔር መንፈስ በእናንተ ውስጥ ካለ የመንፈስ ቅዱስን ድምፅ መስማት እኔ ደግሞ ተነብይባችኋለሁ። ዛሬ በጌታ በኢየሱስ ስም በሚገርም አይነት ሁኔታ የእግዚአብሔርን ድምፅ ከዚህ ሌሊት ጀምሮ መስማት መለማመድ ትጀምራላችሁ። ነው ይኸውላችሁ፣ ደረጃ አለ። ይሄ የግልገልነት ጊዜ አለ፣ የጠቦትነት ጊዜ አለ፣ የበግነት ጊዜ አለ። አሁን ግልገል ሆነው የጌታን ትልቅ አትጥፏቸው፣ አበረታታቸው፣ እናሳድጋቸው። አሜን። አሁን አንዳንዱ ይጮክላል፣ አንዳንዱ ገና በግልገልነቱ ትንሽ የሰማትን ግልገል ምንድን ነው እያለ ያሰማል። ጠቦት ደግሞ አለ። ጠቦት ደግሞ ታውቃላችሁ ትንሽ ያው አክት ምናምን ይወዳል እያለች ጌታ ምናምን ጌታ ይባላል። ስለ ጠቦት ያድጋል፣ ጨብጦት ያድጋል ማለት ጠቦትነት ባህሪ ነው። አሁን ጠቦትነት ያድጋል፣ ጨብጦትና ያድጋል ማለት እንደገና ደግሞ በጋል ሻክ ቢሆን በግ ላይ ስትመጡ በግ አሜን አሜን። ይኸውልህ ፈርስት አኖይንቲንግ ሌቭል አለ፣ ሰከንድ አኖይንቲንግ ሌቭል አለ፣ ሰርድ አኖይንቲንግ ሌቭል አለ። እኔ ደግሞ ሰርዱ ላይ አላውቅም አለ ደግሞ ሌላ አሜን። ቀበቶትና አለ ሌላ በለስ ዲፕ አለ፣ ዲፕ አለ፣ ዲፕ በዓለም ዙሪያ ያሉ አገልጋዮች እስከዚህ ድረስ ነው የሚያስተምሩት። እኔ ደግሞ ሃይ ዲፕስት የሚባል አሜን አሜን አሜን። እስቲ አንሰጠው አሜን መልስ ባይዘይ ታውቃላችሁ። ወደዚህ ወደ ሃይ ዲፕስት አኖይንቲንግ ሌቭል የሚመጣው በየትኛው ዘመን ነው ብትሉኝ፣ በዚህ ዘመን ነው። አሜን። ይሄ ዘመን ማለት የመጨረሻው ዘመን ስለሆነ እንደ ድሮ አይደለም። በዚህ ቅባት ይነሳሉ፣ በአንድ ሚሊዮኖችን ይደርሳሉ። የእግዚአብሔር መንግስት ፈጥና ትመጣለች። እስቲ አንሰጠው አሜን መልስ። ስለዚህ አሁን የመጀመሪያ ዲፕ ላይ ያላችሁ የግልገል ላይ ያላችሁ ሰዎች በአጋንንት ሊጠቁ ይችላሉ፣ በበሽታ ሊጠቁ ይችላሉ፣ በመርገም ሊጠቁ ይችላሉ። እግዚአብሔር ልጅ ናቸው። አገልጋይ የግልገልነት ባህሪ ነው። ጠቦትነት ሲመጣ ደግሞ እሱ ደግሞ ትንሽ ጠንከር ነው። በግነት ሲመጣ ግን መከላከል ይችላል። አሜን አሜን አሜን። ጠቦትና ግልገል አለ በለት ሲ ጠቦት አለ በለት በግ አለ በለት በተለይ በግልገል ላይ በሚያግማላችሁ ለማደር ትንበት ነው። እሺ ሁሉ ግባ ለማለት አትጮክሩ። ጠቦትነትም ላይ በግ እስክንሆን አሜን እየተሰራ ግን ምንድን ነው የምናደርግ? በጎች ሲመጡ ገኝተን ምንድን ነው ግልገሎች በኩኩል መተን ድራሻቸውን አናጥፋ ችለን ያው ሸክላ ሰሪ እንዴት ጀበና ሰርቶ ከተበላሸበት ድስት ያደርገናል። ሲያበላሹ ድስት እናደርጋቸዋለን። ካልሆነ ደግሞ የክትፎ እናደርጋቸዋለን። ካልሆነ ደግሞ ቀስ አድርገን ምጣድ እናደርጋቸዋለን። ጌታ ይባላል። ግን ዋናው ነገር ይስተካከላል። አሜን አሜን በሏ። አሜን ጨብጡትና መንፈስ በሉት እስኪ። የእግዚአብሔር መንፈስ በሉት እስኪ። መስማት ይችላል በሉት እስኪ። ምክንያቱም በሉት እስኪ መንፈስ ሕያው ሆኗል በሉት እስኪ። ክብር ለመንፈስ ቅዱስ ይሁን። አሜን ኦኬ። ሌላው መንፈሱ ሕያው ከመሆኑ የተነሳ የእግዚአብሔር ሥራ ሲሰራ እረፍት ይሰማዋል። የእግዚአብሔርን ሥራ ሲሰራ እረፍት ይሰማዋል። መንፈሱ ሕያው የሆነለት ሰው የእግዚአብሔርን ሥራ ሲሰራ እረፍት ይሰማዋል። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 13። ሌላው ደግሞ እግዚአብሔር የሚጠላውን ነገር ሲያይ ደግሞ ይበሳጫል። የሐዋርያ ሥራ 17:16 የሐዋርያ ሥራ 17:16 መንፈሱ ሕያው የሆነለት ሰው የእግዚአብሔርን ሥራ ሲሰራ መንፈሱ እረፍት ይሰማዋል፣ ይደላደላል። አይታችኋል? ከእግዚአብሔር መንፈስ እኮ ውጭ ስትወጡ ራሱ መንፈሳችሁ እረፍት አይሰማው፣ ይበሳጫል፣ ያዝናል፣ ይወቅሳችኋል።
ስለዚህ ውስጣችሁን ይላችሁ እሱን አድምጡ። አሜን አሜን። ጨብጡትና እንደዚህ በሉት አጠገባችሁ የእግዚአብሔርን ስራ ስትሰራ በሉት እዚህ ረፍት ይሰማሃል በሉት እዚህ ከእግዚአብሔር ስራ ውጪ ደግሞ በሉት እዚህ ክፉ ነገር ሲያይ በሉት እዚህ ይበሳጫል በሉት እዚህ አንዳንድ ጊዜ እንበሳጫለን እንላለን። እኛ እንደምንበሳጨው የእግዚአብሔር መንፈስ ምን ይሆናል? እሺ አምነው እግዚአብሔር ቃል ምን ይላል? ስለዚህ ተጽናንተናል፣ በመጽናናታችንም ስለ ቲቶ ደስታ አብልጦ ደስ አለን። እሺ መንፈሱ በሁላችሁ አርፏልና። መንፈሱ በሁላችሁ ምን ሆኗል? አንድ በረከት ልባርካችሁ። እስቲ እጆቻችሁን ከፍ አድርጉ። እግዚአብሔርን ስራ ስትሰሩ በናዝሬቱ በኢየሱስ መንፈሳችሁ ይረፍ። የሰውንም የእግዚአብሔርን መንፈስ የምታሳርፉ ሆኖ በናዝሬቱ በኢየሱስ ስም አሜን። ጩኹና አሜን በሉ። ይኸውላችሁ የእግዚአብሔር ነገር የሌለበትን ነገር ስትሰሩ መንፈሳችሁ አያርፍም። መንፈሳችሁ እረፍት አይሰማም። የእግዚአብሔር ያለበትን ነገር የእግዚአብሔር ፈቃድ ያለበትን ነገር ስትሰሩ ስታገለግሉ ብዙ ጉባኤ ሊሆን ይችላል፣ ጥቂት ጉባኤ ሊሆን ይችላል። ስታገለግሉ ግን መንፈሳችሁ ምን ይሆናል? ረፍት። ሜቢ የምታገለግሉ ሰው አንድ ሰው ሊሆን ይችላል። መንፈሳችሁ ምን ይሆናል? ስለዚህ የአገልግሎት ልቡ የሚለካው በምታገለግሉት ሕዝብ ብዛትና ማነስ ሳይሆን ውስጣችሁ ባለው መንፈስ እረፍት ነው የሚለካው። አሜን። እሺ የሐዋርያት ሥራ 17 ላይ ደግሞ ምንድን ነው የሚለው? ወደ ኢያሶን ቤት ቀረቡ። እሺ እሺ ጳውሎስም በአቴና ሲጠብቃቸው ሳለ በከተማው ላይ ጣዖት መሙላቱን እየተመለከተ መንፈሱ ተበሳጨበት። ጣዖት ምን መሆኑ መሙላቱን እየተመለከተ መንፈሱ ምን ሆነበት? አይታችኋል? የእግዚአብሔር መንፈስ መጥፎ ነገር ሲያይ ውስጣችሁ ውስጥ ይበሳጫል። አሁን አንዳንድ ጊዜ አገልጋዮች ከመንፈስ የሆነ ብስጭት የሚበሳጩበት ጊዜ አለ። ልክ እንደዚህ የሚሆኑት በተለይ እኔ የነቢያት አገልግሎት ውስጥ ያሉና የኃይል አገልጋዮች ተመልከቷቸው። ኖርማል በሰላም የነበሩ ሰዎች ተበሳጭተው ቁጭ ይላሉ። እነሱ አይደለም የሚበሳጭ፣ ውስጣቸው ያለው የእግዚአብሔር መንፈስ ሲበሳጭ ማኒፌስት የሚያደርገው በዚህ ስጋቸው። እናንተ ተረዳችሁ? እሺ ስለዚህ አሁን ከዚህ ማታ ጀምሮ አንድ በረከት ልባርካችኋል። ከፍ ሁለት እጆቻችሁ ተባረካችሁ፣ እጆቻችሁን አንሱ። ተስማምቻለሁ። እግዚአብሔር ሐዋርያ ማለት ነው። በቃ አሜን ነው። ተስማምቻለሁ። ምን ማለት ነው? እባርካችኋለሁ። ከዚህ ማሳት ጀምሮ ከዚህ ምሽት ጀምሮ መጥፎ ነገር መንፈሳችሁ ሲያይ በኢየሱስም መበሳጨት ይጀምራል። የእግዚአብሔር ፍቃድ የሌለበት ቦታ ስትሄዱ እንኳን ይበሳጫል፣ ይመልሳችኋል። ወደ እግዚአብሔር ፍቃድ ይመራችኋል። አንድ ሰው ጮሆ አሜን ይበል እስቲ። ጌታ ምስክሬ ነው። አንድ ምልክት መስማት ትጀምራላችሁ። ከዚህ ላይ ይጀምራል። ሮንግ የሆነ ወይ ላይ ትክክለኛ ባልሆነ መንገድ ስትገቡ መንፈሳችሁ መበሳጨት ይጀምራል። ፈጥናችሁ ተመለሱ። አሜን አሜን በላችኋል። ስለዚህ አሁን መስራት ይጀምራል። መንፈስ እንዲሰራ ደግሞ ስንቶቻችሁ ትፈልጋላችሁ? ፈቃዱ ካልሆነ ነገር ይመልሳችሁ። አሁን እንኳን ከእግዚአብሔር ፈቃድ ውጪ ባላችሁበት ነገር ላይ የትኛውም አይነት መንገድ ቢኖር መንፈሳችሁ በመናገር በመበሳጨት ምልክት እንዲሰጣችሁ በኢየሱስ ስም ጸልያለሁ። ዛሬ ማታ ብዙዎቻችሁ የጌታን ፈቃድ የምታውቁበት ምሽት ይሆንላችሁ። አሜን አሜን። ኦኬ አንድ ነገር ልናገርና ልጨርስ። በጣም የምወደው መጽሐፍ ቅዱስ ክፍል ነው። ሌላ በክርስቶስ ኢየሱስ የተደረገልን በረከት አዲስ ፍጥረት ሆነናል። አሜን። ምን ሆነናል? አዲስ ፍጥረት። ዋው! በጣም የምወደው የእግዚአብሔር ቃል ክፍል ነውና ጨብጡትና አጠገባችሁ ያለውን ሰው በክርስቶስ ኢየሱስ አዲስ ፍጥረት ሆኛለሁ ብሎት እስቲ
ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17፣ ገላትያ ምዕራፍ 6 ቁጥር 15፣ ኤፌሶን ምዕራፍ 2 ቁጥር 10። ዛሬ በጌታ በኢየሱስ ክርስቶስ ያላመናችሁ ሰዎች እድለኛ ናቸው። እንዲህ አይነት ትምህርት ተምራችሁ ዛሬ ወደ ጌታ ስለምትመጡ አሜን፣ እድለኞች ናቸው። እሺ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17፣ ስለዚህ ማንም በክርስቶስ ቢሆን ምንድን ነው? እሺ አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል። እነሆ ሁሉ አዲስ ሆኗል። አንድ ሰው ጮሆ አሜን ይበል እስቲ። ጨበጥ አድርጉትና ነቅነቅ እያራጋችሁ ማንም በክርስቶስ ቢሆን በሉ እስቲ። አዲስ ፍጥረት ነው በሉ እስቲ። እነሆ አሮጌው አልፏል በሉ እስቲ። ሁሉ አዲስ ሆኗል በሉ እስቲ። ማንም እስቲ ማንም በሉ እስቲ። በማን ቢሆን? በክርስቶስ። ይሄ ኢየሱስ አጨብጭቡለት እባካችሁ። ኃጢአተኛ፣ ወንበዴ፣ ነፍሰ ገዳይ፣ ባለስልጣን፣ የተማረ ያልተማረ፣ ትልቁ ትንሹ በማን ሲሆን? በክርስቶስ ሲሆን ምንድን ነው? አዲስ ፍጥረት። እስቲ በክርስቶስ የሆነ ሰው ሁለት እጆን ያብሩ። በክርስቶስ የሆናችሁ ብቻ እንኳን ደስ አላችሁ፣ አዲስ ፍጥረት ናችሁ። ጩሁና እኔ አዲስ ፍጥረት ነኝ በሉ እስቲ። ድገሙና በሉ እስቲ። ድገሙና በሉ እስቲ። ድገሙና በሉ እስቲ። ድገሙና በሉ እስቲ። ለመጨረሻ በሉ እስቲ። ዋው! እሺ ገላትያ ምዕራፍ 6 ቁጥር 15 ምን ይላል? በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል። በክርስቶስ ኢየሱስ ምን አዲስ ፍጥረት መሆን ይጠቅማል? ይጠቅማል እንጂ መገረዝ ሊሆን ወይም አለመገረዝ አይጠቅምምና። ሰይ አመለባቸው ያለው ወንድምና እህት በክርስቶስ ስለሆነ አዲስ ፍጥረት። አሜን አሜን አሜን። ቀበልና አንተ እኮ አዲስ ፍጥረት ነህ በሉት። አሜን አሜን አሜን። እሺ ኤፌሶን ምን ይላል? ኤፌሶን 2:10 ኤፌሶን 2:10 እኛ ፍጥረቱ ነንና። እኛ ምኑ ነን? የማን ፍጥረት? እስቲ እግዚአብሔር በሉ እስቲ። ምን አይነት የእግዚአብሔር ፍጥረት? አዲስ። አሜን ሃሌሉያ። ዋው! እሺ ቀጥሎ ምን ይላል? እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በክርስቶስ ኢየሱስ ምን ሆነ? ተፈጠርን። ሃሌሉያ። አጠገባችሁ ያለው ሰው ቀይ ሊሆን ይችላል፣ ቀይ ሊሆን ይችላል፣ ረጅም፣ አጭር፣ ወፍራም፣ ቀጭን፣ ምንም ይሆን አዲስ ፍጥረት። አሜን። ጠብቁትና አዲስ ፍጥረት ነው በሉት። ሃሌሉያ። ኦኬ አዲስ ፍጥረት ማለት ምን ማለት ነው? ከእግዚአብሔር የተወለደ። አሜን። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ከእግዚአብሔር የተወለደ ከሥጋና ደም ፍቃድ ያልተወለደ። ዮሐንስ ወንጌል 1:13 ከእግዚአብሔር የተወለደ። አንደኛ ዮሐንስ 1:12 አዲስ ፍጥረት ስንል ከእግዚአብሔር የተወለደ። 1:12 ምን ይላል? ለተቀበሉት ሁሉ ግን በስሙ ለሚያምኑት እነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስልጣን የተሰጠው ብቻ ጮሆ አሜን ይበል እስቲ። አዲስ ፍጥረት የምንላቸው ሰዎች ከማን የተወለዱ ናቸው? ጨብጡትና ከእግዚአብሔር ተወልጃለሁ በሉ እስቲ። ከደምና ከሥጋ ፈቃድ አልተወለድኩም በሉት እስቲ። እሺ ዮሐንስ ወንጌል 1:13 ምን ይላል? እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱ። ከደም ከሥጋ ከወንድ ፈቃድ ምን አልሆኑ? አሜን አሜን። አጨብጭቡለት ለእግዚአብሔር ባካችሁ። እንደው ደስ በሚል በኩራት መንፈስ አጠገባችሁ ያለውን ሰው እኔ ከእግዚአብሔር ተወልጃለሁ በሉት እስቲ። ከደምና ከሥጋ ፈቃድ አልተወለድኩም በሉት እስቲ። አዲስ ፍጥረት ስንል ሌላው ዜግነቱ ሰማያዊ የሆነ አዲስ ፍጥረት የሆነ ሰው ሁሉ ዜግነቱ ምናዊ ነው? ሰማያዊ ነው። ፊልጵስዩስ ምዕራፍ 3 ቁጥር 20
ፊልጵስዩስ ምዕራፍ 3 ቁጥር 20 ዜግነቱ ሰማያዊ ነው። የሚገርማችሁ ነገር እሺ ምን ይላል? እኛ አገራችን በሰማይ ነውና። እኛ አገራችን በየት ነው? ጮክ በሉና በሉ። የት ነው? እሺ ከዚያም ደግሞ የሚመጣ መድኃኒት እርሱ ጌታን ኢየሱስ ክርስቶስን እንጠባበቃለን። በቃ ክርስቶስን የሚጠባበቅ ጮሆ ማራናታ ይበል እስቲ። አዲስ ፍጥረት የሆነ ሰው ሁሉ ዜግነቱ ምናዊ ነው? አሜን አሜን። ለተመጣጣና ሰማያዊ ዜጋ ነው ይበሉት እስቲ። ሰላም ይብዛል ይበሉት እስቲ። ጌታ ይባረክ። ሌላው ግሪካዊ መሆን ያልቻለ ነው። ግሪካዊ ወይም አይሁዳዊ መሆን ያልቻለ ቆላስይስ 3:11 ግሪካዊ መሆን ያልቻለ አዲስ ፍጥረት ስንል ከእግዚአብሔር የተወለደ ነው። ከደምና ከሥጋ ፈቃድ የተወለደ አይደለም። ለገና ያ ብቻ አይደለም፣ ዜግነቱ ሰማያዊ ነው። ግሪካዊ ያልሆነ ነው። እሺ ምን ይላል? ቆላስይስ 3:11 በዚያም የግሪክ ሰው አይሁዳዊ የተገረዘ ያልተገረዘ አረማዊ እስኩስቴስን ባሪያ ጨዋ ሰው መሆን አልተቻለም። አሜን በሉ እስቲ። እዚህ ባሪያ ጨዋ ምን ይል? ሁሉም በክርስቶስ ከሆነ ምንድን ነው? አዲስ ፍጥረት። አሜን። ጌታ ስም ይባረክ። ሌላው አዲስ ፍጥረት የሆነ ከምድር ነገድ፣ ከቋንቋ፣ ከሕዝብ፣ ከወገን፣ ከእርግማን ነፃ ይወጣል። አሜን። አዲስ ፍጥረት የሆነ ሰው በምድር ላይ ከምድር ነገድ፣ ከቋንቋ፣ ከሕዝብ፣ ከወገን፣ ከእርግማን ነፃ ይወጣል። ራእይ ምዕራፍ 5 ከ9 እስከ 10 አጠገባቸው ያለውን ሰው ጨብጡትና እንደዚህ በሉት፣ ከምድር ነገድ በሉት እስቲ፣ ከቋንቋ፣ ከሕዝብ፣ ከወገን፣ ከእርግማን በክርስቶስ አዲስ ፍጥረት ሆነ ነፃ ወጥተሃል በሉት። የሚያምን ሰው ጮሆ አሜን ይበል እስቲ። አንዳንድ ሰዎች ክርስቲያን እንኳን ሆነው ዛሬም ድረስ ዘረኝነት ያጠቃቸዋል፣ ወገናዊነት ያጠቃቸዋል። ኖ ወንድሞቼና እህቶች ወገን ከመርከብ በክርስቶስ ምን ወጥተናል? እስቲ ሁለት እጆቻችሁን አንሱ። ነፃ ወጥቻለሁ በሉ እስቲ። እስቲ ነፃ ወጥቻለሁ በሉ እስቲ። ሰይጣን ማውቆ ደም ለማፋሰስ ሆነ ብሎ አንድን ብሔር ከአንድ ብሔር ጋር ለማጋጨት። ሁላችንም የአዳም ዘሮች ነው። ሁላችንም የሰው ልጆች ነው። እንደው እዚህ ጉባኤ ውስጥ ያላችሁ ይህን ቪዲዮ የምትከታተሉ በዘረኝነት፣ በወገናዊነት፣ በማይረባ ነገር አትጨፋጭ፣ አትባሉ፣ አትናቁ። ክርስቶስ ነፃ አውጥቶናል። አሜን ሃሌሉያ። ሰማይ አማራ በዚህ፣ ትግሬ በዚህ፣ ኦሮሞ በዚህ፣ ወላይታ በዚህ፣ ሀዲያ በዚህ፣ ከምባታ በዚህ፣ ምናምን በዚህ ተሰለፍ የለም። ነፃ ወጥተናል። አሜን። ጠብጡትና አዲስ ፍጥረት ነኝ ነፃ ወጥቻለሁ ብሉ እስቲ። የሚገርማችሁ እኔ በስጋ እኛው ኬቱ ምንድን ነው? እኔም በስጋ በአባቴ ትግሬና ወላይታ በአባቴ፣ በእናቴ ደግሞ አማርና ሀዲያ ጉራጌ ይቀላቀላል። እኔ ራሷን ብሔረሰቦች ነው። ተመልከቱ፣ ከየቱ ነው ልሆን የሚችለው? አሁን ወደ ሀዲያ ምናምን ሴ የኛ ልጅ የእናንተ አይደለሁም ብላል። ወደ ትግሬው የኛ ልጅ የእናንተ አይደለሁም። ወላይታ እኔ የማንም አይደል፣ እኔ የክርስቶስ ነኝ። ነፃ ወጥቻለሁ። እስቲ አንድ ሰው ቀኝ እጁን ያንሳ። በክርስቶስ ነፃ ወጥቻለሁ ብሎ እስቲ እጸልያለሁ። በኢየሱስም በዘረኝነት ትውልድን የሚያባላ ነፍሰ ገዳይ መንፈስ፣ ደም አፍሳሽ መንፈስ በኢየሱስም ወጋ ነው። ኢየሱስ አሜን። ይኸውላችሁ ይህ ዘረኝነት የሚባለው ነገር የመጣው ባቢሎን ላይ ቋንቋቸው ተደበላለቀ። ባቢሎናዊ
የሚገርማችሁ ሁሉም ቋንቋ ደግሞ አንድ የሆነው የሐዋርያት ሥራ ምዕራፍ 2 ነው። አሜን አሜን። ምክንያቱም ምን ሆነ መሰላችሁ? እዛ በዘፍጥረት ላይ ብትንትኑ የወጣው ቋንቋ የሐዋርያት ሥራ ምዕራፍ 2 ላይ ሁሉም በዓለማት ቋንቋ መናገር ጀመሩ። አሁን ልሳናችሁ እኮ የተለያየ አይነት ዓለም ቋንቋ የተለያየ አይነት ቋንቋ እየተናገራችሁ በልሳን አንዱን ዘር ትባላላችሁ። ልሳንን አቁመው አብረውና ልሳን ተቻለው። እኔ አስታውሳለሁ አገልጋዮች መጥተው ጸልይ ብለው ዴሊቨራንስ ዘረኝነት ውስጤ ገብቷል። ተላሚ ፓስተርና ዘማሪ አረሳ ያንገፈግፈናል አሉ። ጸለይኩላቸው ነው ራሱ ሲሪየስ እዝራቸው አረ ከዛን ጊዜ ጀምሮ ሰላም ሆነ። መንፈስ መሆኑ ገባኝ። አሜን። ነፃ ያወጣ ሰዎችን ያውለለ አጠገባቸው ያለውን ሰው እቅፍ አድርጉትና በክርስቶስ ነፃ ወጥቻለሁ እወድሃለሁ በሉት። አሜን። አንዱ ብሔር አይበልጥም፣ አንዱ ብሔር አያንስም። ሁሉም እኩል ነው። አሜን። ከሁሉም ደግሞ እኛ በክርስቶስ ምን ወጥተናል? አሜን። ሌላ በምድር ላይ ሀገር ኦኬ እስቲ እሱን ተጻፈብልኛል። ከነገር ከቋንቋ ይቀበል መጽሐፉን ትወስድ ዘንድ ማኅተሞቹን ትፈታ ዘንድ ይገባሃል። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ዋጅተህ ለአምላካችን መንግሥት ካህን የሆኑ ዘንድ መርጣቸዋል። የተመረጠ ዘንድ አሜን ይበልስ። ሃሌሉያ። የተመረጥንን ጌታ ይባላል። ማነው እንደ ጴንጤ የታደለ? አጨብጭቡ ለእግዚአብሔር ክብር። ሌላው አዲስ ፍጥረት የሆነ ሰው በምድር ላይ ሀገር የለውም። ዕብራውያን ምዕራፍ 13 ቁጥር 14 በምድር ላይ ሀገር የለውም አዲስ ፍጥረት የሆነ ሰው። ዕብራውያን 13 14 በዚህ የምትኖር ከተማ የለችንምና ነገር ግን ትመጣ ዘንድ ያላትን እንፈልጋለን። ነገር ግን እስቲ ሰማያዊቷን ከተማ የምትናፍቁ እጃችሁን አንሱና ማራናታ ጌታ ሆይ ና በሉ እስቲ። እኔ ሀገሬ በሰማይ ነው በሉ እስቲ። አንድ ሰው ጮኸ አሜን በሉ እስቲ። ይሄ ብቻ አይደለም። አዲስ ፍጥረት የሆነ ሰው በምድር ለሚኖሩት የተላከ መልእክተኛ ነው። በምድር ለሚኖሩ ሰዎች የተላከ መልእክተኛ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ሰው ሕይወቱ በእግዚአብሔር በክርስቶስ የተሰወረለት ነው። ቆላስይስ 3:4 ይሄ ብቻ አይደለም። አዲስ ፍጥረት የሆነ ሰው ከልጁ ከኢየሱስ ክርስቶስ ጋር ኅብረት ያለው ሰው ነው። አንደኛ ቆሮንቶስ 1:9 ይሄ ብቻ አይደለም። ከእግዚአብሔር ጋር አብሮ የሚሰራ ሰራተኛ ነው። አንደኛ ቆሮንቶስ 3:9 ይሄ ብቻ አይደለም። የአዲስ ኪዳን አገልጋይ ነው። ሁለተኛ ቆሮንቶስ 3:6 ይሄ ብቻ አይደለም። የእግዚአብሔር ሕያው የታመነ መልእክተኛ ነው። አንድ ሰው ጮሆ ድንቅና አስገራሚ ጌታ ይኸውላችሁ፣ ክርስትና ይሄ እንጂ ሃይማኖት አይደለም። ሃይማኖት አይደለም። ከእናት ከአባት ከምናምን የወረስነው አይደለም። ኢየሱስን ለመከተል አባትን እናትን አንፈራ፣ ወንድምን ጓደኛን አንፈራ፣ ጎረቤትን አንፈራ። ኢየሱስን ስንከተል ኮራ ብለን ነው፣ ዘና ብለን ነው፣ ደስ ብለን እስቲ በደስታ ኢየሱስን የሚከተል ኢየሱስ እወድሃለሁ ብሎ እስቲ ኢየሱስ አፈቅርሃለሁ ብሎ እስቲ በዘመኔ ሁሉ አመልክሃለሁ ብሎ እስቲ አንተ ጌታዬና አዳኜ ነህ ብሎ እስቲ። ስለዚህ አሁን አንድ ጥሪ
ጥሪ ማድረግ እፈልጋለሁ። በኢየሱስ ክርስቶስ አምኜ የዚህ ሁሉ በረከት ተካፋይ መሆን እፈልጋለሁ የምትሉ ሰዎች ማንንም ሰው ሳትፈሩ ቶሎ ቶሎ ወደዚህ ጋኑ። እኛ ደግሞ በጭብጨባ እንቀበላቸዋለን። ወደዚህ አሳልፉ። የአባታችሁ ቤት ነው። በነፃነት እኔ ብለው ከኔ ጋር ትላላችሁ። እግዚአብሔር ሆይ እኔ ኃጢአተኛ ሰው ነኝ። ከዛሬ ጀምሮ ኃጢአቴን በክርስቶስ ደም እጠበው። ዓለምን፣ ሰይጣንን እክዳለሁ። ኢየሱስን የሕይወቴ ጌታ አዳኝ አድርጌ እቀበላለሁ። ስሜን በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ፣ ልጅ ስላደረከኝ፣ አባቴም አምላኬም ስለሆን አመሰግናለሁ። ኢየሱስ ጌታ ነው። አጨብጭቡ እስቲ ለእግዚአብሔር። ብርሃን ከዲያብሎስ መንግሥት ወደ እግዚአብሔር መንግሥት 1 2 3 4 5 6 7 8 9 10 11 12 13 አጨብጭቡ ለእግዚአብሔር ክብር። ሃሌሉያ! አጨብጭቡ ለእግዚአብሔር ክብር። ሃሌሉያ! እግዚአብሔር ይቅር በለኝ፣ ተሳስቻለሁ፣ በድዬሃለሁ፣ አሳዝኜሃለሁ፣ ከመንገድ ወጥቻለሁ። ከዚህም የተነሳ ጠላት ተበቅሎኛል። ከዛሬ ቀን ጀምሮ ሥጋዬ፣ ነፍሴ፣ መንፈሴ፣ አይምሮዬ ነፃ አውጣኝና በሕይወት ዘመኔ ሁሉ ሳልሳሳት እንደ ቀድሞ ሳልበድል ሳላሳዝን አመልክሃለሁ፣ አገለግልሃለሁ። ማንነቴን ለአንተ እሰጣለሁ። እሺ ስማኝ፣ አይነግርህ ጌታን ታገለግላለህ። ከእንግዲህ በኋላ ወደ ግራ ወደ ቀኝ አትልም። የቀድሞ ስህተት ይበቃል። ስማኝ፣ እኔ መለስ ስማኝ። እኔ የዩኒቨርሲቲ ሌክቸር ናለን
ሰይጣን የዩኒቨርሲቲ ሌክቸር ምናምን የተማረ ባለስልጣን አይደለም። ያንተ ስህተት ነው ለሰይጣን በር የከፈተው። አንተ ተሳሳትክ፣ በር ከፈትክለት። ጥሩ ነበር ከጌታ ጋር ያለ ህብረት ጥሩ ነው፣ እግዚአብሔር ይፈልግ ነበር። ግን አንተ ችግር ምንድን ነው? አንዴ ከመስመር ትወጣለህ፣ አንዴ ደግሞ ጌታን ትወደዋለህ፣ መተውም ያቅታል። እንደዚህ ያሳሳቱ ደግሞ ጓደኞች ናቸው። ስለዚህ ሁሉም ነገር እርግጥ አድርገህ ቀጥታ ጌታ መከተል ትፈልጋለህ? አዎ። ጀምረን ስማ አንተ ርኩስ መንፈስ ለቀው ትሄዳለህ አትሄድም? አይምሮን ለቀህ አይምሮን አታሳብድም። ይህ አይምሮ የኢየሱስ ነው። ራስን ገልጠህ ሚስጥራትን ገልጠህ አታመልጠኝም። አውቃለሁ ሌባ ዝብዬ ሳገለግል በራሱ በላይ ቁጭ ብሎ ተጻፈው መንፈስ እናንተ የሚታያቸው የሰውየው ስልጣን ነው፣ የሰውየው ትምህርት ነው፣ የሰውየው ገንዘብ ነው። ውስጡ ግን ያለው ክፉ ርኩስ ነው። ይሄ ሰው ያንተ አይደለም። ማነህ? ተናዘዝ። ሙልጭ አድርገህ ተናዘዝ። ማነህ? ተናገር። ምን ልታደርገው? እናሳብደው። አንተ ነህ የሰሜኑ አለቃ። ተናገር በኢየሱስ። አንተ ነህ የሰሜኑ አለቃ። ስንት ሰው አሳብደሃል? ብዙ ናቸው። ስንት ናቸው? 7 ሰው አሳብደሃል። እሺ ስንት ናችሁ? ቁጥራቸውን በሶስት ያላችሁ ተናገር። ቁጥራችሁ ስንት ነው? አንተ ሌባ መንፈስ 8,000 ሌላም ገልጠህ ተናገር። የተሰወረውን ተናገር። ሌላም ተናገር። የተሰወረ ራሱን የተለያዩ አይነት የክፍል መናፍስቶች ነው። አንዱ ራሱን የቻለ ቡድን 2,000 ነው። አንዱ ራሱን የቻለ 8,000 ነው። ሌላውስ ተናገር። ሌላውስ ተናገር። ያለን አንድ ላይ ተናገር። አንድ ሰዓት አስቀር። አንድ ላይ 3,950 አሁን ይሄ ሰው ለቀህ ትሄዳለህ አትሄድም? እሄዳለሁ። ትሄዳለህ አትሄድም? ትሄዳለህ አትሄድም? ዳግም ተመልሰህ ትመጣለህ እኮ። ጀምረን ስማ። ዝም በል። ጀምረን ስማ። ዳግም ተመልሰህ ትመጣለህ። አልመጣም። ዛሬ ወሰንኩ። ላትመለስ ወሰን። ተቃጠል በኢየሱስ ስም። ድጋሚ ተመልሰህ ትመጣለህ። ትወደዋለህ። የምትወደው ግን ለማሳበድ ሴጣን ፍቅር ወዳለው ነው። ወዶ ፍቅሩ ግን ለማሳበድ ተዘጋጅታችሁ አይነት ተደራጅታችሁ ነበር የመጣችሁ። ሚሊዮን ሆናችሁ ምትመጡት ከኔ ጋር ያለው ኃይል ይመጣል። እስቲ ይመጣል በሉ እስቲ። ክርስቶስ ይመጣል በሉ እስቲ። ሰርኳቸው ሰርኳቸው ሰርኳቸው። አሁን የምልህ ስማ። ስጋውን ነፍሱን መንፈሱን አይምሮውን ሁለመናውን ለቅቄ እሄዳለሁ። ዳግም አልመለስም። 7 ጊዜ ሁላው መጠራበ ቀጥል ሄድ ወደ ቀጥል 3 ቀጥል 4 ቀጥል 5 ቀጥል 6 ቀጥል 7 ለዘላለም ኢየሱስ እንደምን አለ ጌታ ኢየሱስ ይወዳልሽ። የእግዚአብሔር ዓላማ ካንተ ያለፈው ምዕራፍ ተዘግቷል።
ከዚህ በኋላ አንተ አዲስ ፍጥረት አዲስ ሰው ነሽ። ኢየሱስ ወዳለው በልስ ኢየሱስ ወዳለው ነፃ ወጥቻለሁ በልስ ነፃ ወጥቻለሁ። እስቲ ለእግዚአብሔር ክብራቸው ውርደቴን በክብር የለወጠልኝ ሸክም ከላይ ላይ ያራገፈልኝ ድል በድል ጎዳና ያረማመደኝ እሷን ደግፋችሁ ያመጣችሁ ልጆቿ አይታለች። እሺ እስቲ ቅድም ነው ጌታን የተቀበልሽው? ኦኬ ኦርቶዶክስ እምነት ተከታይ። እሺ ኢየሱስ እንደሚፈውስ ታምኛለሽ? እሰይ አንተ ልጇ ደስ አላችሁ? ይኸው ደረሰ። ጌታ ይባረክ። አንደኛ የናዝሬቱ ኢየሱስ የዘላለም ሕይወት ሰጣቸው። በድጋፍ ነበር የሚንቀሳቀሱ። ሴጣን እያየ ኮራ ብለው ይራመዱ። ኮራ ተራመዱ። ኢየሱስ ታዲያ ብናመልከው ብናገለግለው ያንስበታል። ጮና ኢየሱስ ጌታ ነው በሉ እስቲ። ውርደቴን በክብር የለወጠ አጭሮች ወስለ ሰሚኛለሽ? እንዲህ የተዋሃደ ነገር ነው ማለት አንቺ ውስጥ እንዴት ተዋህዶ ነው ማለት መንፈሱ ራሱ እንዴት ተሰፍቶ ከሷ ጋር አሁን አንቺ መቆጣት አለሽ። መንፈሱን መካድ አለሽ። ለቆሽ አንቺ ውስጥ ያለው መንፈስ ሳድጊያት አለው ነው የሚለው፣ ፈረሴናት ነው የሚለው፣ አለካት ነው የሚለው፣ አሳብዳት አለው ነው የሚለው። በሕይወትሽ ላይ ደስታ የሚባል ነገር የለም።
ተመልከቱ። ሁል ጊዜ ማዘን ነው፣ ሁል ጊዜ መጨነቅ ነው። ከሰላም በትንሽ ነገር ተነስታ ትናደዳለች፣ ትበሳጫለች። የት ነው ያለው ባለቤት? እሺ አሁን የምናገረው ነገር በሷ ህይወት ላይ ልክ ነው። አንተ ራሱ ግራ ገብቷል። ጥላት ፈታት እንዳትሄድም እግዚአብሔርን ስለፈራ የሚገርማችሁ ምክንያቱ ምን እንደሆነ አይታወቅም። ብድግ ብላ ተነስታ ቁጭ ብላ ታለቅሳለች። በጣም እናደዳለሁ። በትንሽ ነገር ደግሞ ተነስታ ቡግ ትላለች። ና ምንድነው ማያው? እሱ ራሱ ልቡ ተሰብሮ አዝኖ እግዚአብሔር ስለሚፈራ ብቻ ነው ጥሏት ለሄድም። በቃ ሁሉ ጊዜ ልቡ መንታ ይሆነ። ሀሳብ በሪ ምን ያለ ጌታ ነገር ነው። ጌታ አሳዘንም አልፈልግም። እዛ የሚገርም እሷ በባህሪዋ ጥሩ ሰው ነው፣ የዋህ ሰው ነው፣ ደግ ናት፣ በጣም ለሌሎች የምትራራ ደግሞ ከልቧ ነው የምትወዳት። ግን እሷን እንደዚህ የሚያደርገው እሷ ውስጥ ያለው መንፈስ ዛሬ ትዳራችሁን ዘመናችሁን ለቆ ይጌታ። የሚገርማችሁ የእናንተ ነገር ተይዟል። ያ የተያዘው ነገራችሁ ራሱ ይሄ መንፈስ ነው የያዘው። አያለው እንዲሆን ምድረ በዳ አይነት ነገር አሳዛኝ አይነት ወይ ከቤተሰቦቿ ጋር አሁን ተለያይታ ለበኔ ተነሳ በቃ ተሽሎ ላይ ተብላ አሁን እዚህ ያመጣዋትና ስራ ወጆስ ነበር። እሷ የወጆ ልጅ ናት። እዛ ስራ ነበር በዛ ተናለ መጣች። እዚህ አብረን ቤተሰብ ሌላ ነገር ሲያለ መጣን። ብዙ ጊዜ ይኸውልህ ሰርታ የመጣው ነገር አይበረከትም። ምን ይላል? ይጠፋል። ምክንያቱም ምን እንደሆነ ራሱ አታውቅም። በልጅነትሽ በአንቺ ላይ አንድ ሰው ያስደገመው እና ያሰራው መስተፋቅር አለ። ነገር የተሰራው በሚበላና በሚጠጣ ነገር ነው። በጣም አንቺ ሊፈልግሽ የነበረ ልጅ ነበር። ስለዚህ ያ መንፈስ ነው እየተገዳደራቸው ለቆሺ መውለድ ትፈልጋላችሁ? አንድ ልጅ አለ፣ ገና 3 ልጅ ተወለደ። በጌታ በኢየሱስ ክርስቶስ ጌታ ሆይ አስገራሚና አስደናቂ የሆነ እግዚአብሔር በረከት ከዚህ ቀን ጀምሮ ወደ ቤታቸው ይግባ። ይሄ ማህፀን በጌታ በኢየሱስ ስም ልጆችን እንዲሸከም በኢየሱስ ስም ስልጣን አዛለሁ። በጌታ በኢየሱስ ስም ስልጣን አዛለሁ። ትዳራቸው የተባረከ ይሆን፣ ኑሯቸው የተባረከ ይሆን፣ ቀሪ ዘመናቸው የተባረከ ይሆን። አሁን ወደ እኔ ተመልከቱ። መልካምም ሽታ ማይሰማችሁ አላችሁ እዚህ ጉባኤ ውስጥ ቶሎ ቶሎ እጃችሁ ነው። መልካም ሽታ ማይሸታችሁ ነይ ወይ እሺ ሳባ ሳባ በኢየሱስ ሳባ ሳቢው ትንፋሽ አውቋል።
በናዝሬቱ በኢየሱስ ክርስቶስ ይሄ በሽታ ከላያቸው ላይ የተነቀለ ይሆን። የተነቀለ ይሆን። ይሸታል። ከዚህ በፊት ምንም አይሸትም። ለምን ያክል ጊዜ? ለሁለት ዓመት። አሁንስ አጨብጭቡለት። ያስነጥስ ከዚህ በፊት ወዲያው ያስነጥስ ይሸታል። አፍንጫሽን ተሰበረ። ስንት ዓመት? ቢያንስ 10 ዓመት። ደስ ይችላል። የማፈን ነው። ታዲያ በኢየሱስ ክርስቶስ እንዳፈና ለዘላለም አሜን። ስንት ዓመት ነበረ? ስንት ዓመት? ለ20 ዓመት ክፉን ደግም ማሽተት አይችልም። እሺ አሁን ይሸታል። አጨብጭቡ። ለስንት ዓመት ነበር ማሽተት ማለት? አጠገባ መጀመሪያ ያስነጥሳል። አሁን ይሸታል። አያስነጥስም። ለጌታ መንፈስ ቅርብ ስለሆንክ እስኪ ጫጠቀኝ። ደህና ነህ? ሁሉ ሰላም? እስቲ ቀና ብለን ዘይቱን የያዘው ማለት ነው። እሺ ዘይት ያስቀደለ። አሁን ዘይት የያዘው እጅ ምን ኃይል እንዳለው ላሳይ። አሁን እኔ ምንም ብቻ ዞር በል ዞር በል። የዘይቱ ኃይል አሁን ዘይቱ እንዴት እናንተ ላይ እንደሚሰራ ላሳያችሁ። አሁን ለምሳሌ እጅ በዘይት እጅ ሲጨምረው ዘይት ስለያዘ ብቻ ሰውየው አይጨብጠውም። ምክንያቱም ወንበር ታጠገባችኋለህ። የእግዚአብሔር ኃይል ያልፋል። ምናልባት አሁን በስጋ ነው ምንም ይመጣ ማንንም ሰው ሄዳችሁ በስጋ ዳሰሳችሁ ጨበጣችሁ ምንም ይመጣ ደግሞ በመንፈስ ስትሆኑ አጠገባችሁ ያለውን ሰው የምታደርገውን በመንፈስ ቅዱስ ኃይል አድርገው